እስላም ጌጥ ነው፣ ውበት ነው። ኦርቶዶክስ ለኢትዮጵያ ጌጥ ናት፣ ውበት ናት። ምንም ያጎደለችው ነገር የለም። ተከባብረው ያላቸውን ነገር እያወጡ ቢሄዱ ኢትዮጵያን ሞር ውብ ያደርጓታል እንጂ በደል የለውም፣ ጥፋት የለውም። እዚህም እዚያም የሚያስደንቁ አባቶች አሉ፣ የሚጸልዩ ስጋቸውን የሚቀጡ ለእውነት የቆሙ ሰዎች አሉ። እዚህም እዚያም የሚቀጥፉ ሰዎች አሉ። በፊት ህግ እያወጣን ነው። ህግ እናወጣለን። ሃይማኖትና መንግስት ተለያይተው ስራቸውን ይሰራሉ። በቅርቡ ህጉ እንደሚጸድቅ ተስፋ ይደረጋል። ያኔ ሁሉም በህግ ይሰራል። አሁን ተቀላቅሏል። ያልተቀላቀለ ጉድ የለም። እንደዛ አይቻልም። በእስላም ውስጥ ሆኖ በእስላም ተቋም ውስጥ ሆኖ ፖለቲካ ማራመድ ትክክል አይደለም። ያ ግለሰብ ፖለቲካ ካሰበ ችግር የለበትም። እምነቱን በግል እየተከተለ ፖለቲካውን ደግሞ ከፓርቲ ጋር ማራመድ ይችላል። እንዲያ ካልሆነ በስተቀረ ይበልጥ ጥፋት ስለሚያመጣ እኛም በዚህ አግባብ ብናየው መንግስትም እንደ መንግስት እንዲሰራ ብንፈቅድ ለሁላችን ይጠቅማል። መሰረተ ልማት በሚመለከት እውነት ነው ገና በጣም ብዙ ነገር ይቀራል። ዋግን ሄጄ ነበር። እህቴ እንዳለችው ነው። የሚገርም ታሪክ አለ፣ ጀግኖች አሉ። ግን ያሳዝናል፣ አልተሰራም ስራ። እሷ ዘነጋችው እንጂ እኔ ሲሄድ መብራት የለንም ጨለማንን ብለው ከሌላ ክልል ነው ጄኔሬተር ጭኜ የወሰድኩላቸው። ለ6 ወር 8 ወር ዓመት አላቅም መብራት የገባው ከሌላ ቦታ ሄዶላቸው። እሱ ረስተዋለች። እሷ መንገድ ነው የምትጠይቀው። ግን ትክክለኛ ጥያቄ ነው። ዋግም ጎንደርም እውነት ነው ችግር አለ። ባህር ዳርም ችግር አለ። ዘንባባውን አትመልከቱ። ገባ ስትሉ ባህር ዳርም በጣም ብዙ ችግር አለ። እዚህ አዲስ አበባም ያለው ድህነት እንዳይመስላችሁ። ድህነት በጣም የተንሰራፋበት ሀገር ነው። ያ ሳይበቃን ደግሞ ትንሽ የነቃን ትንሽ የተማርን ትንሽ ገንዘብ ያየን ደግሞ ሰርቀን መደበቁን እንጂ መልሰን ልማቱን ወደ ህዝብ አንወስድም። በዚህ ምክንያት ሰዎች ይቸገራሉ።